በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸናኝ መልካም ነው እንጂ በመብል አይደለም። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 8። ያልተለየ መልኩ ሞገዱ ቀጥሏል፣ አልታወቀም ልኩ። ሞገዱ ቀጥሏል፣ አልታወቀም ልኩ። የማዕበሉ ድምፅ ድንፋታ ሁካታ ከላይ የወረደው ከባርነት ውስጥ ያልተለየ መልኩ ሞገዱ ቀጥሏል፣ አልታወቀም ልኩ። ሞገዱ ቀጥሏል፣ አልታወቀም ልኩ። ለተመለከተው ላየው ሰው በሙሉ የሚቆም አይመስልም ወራጅ ማዕበሉ። ይፈሳል ይፈሳል፣ ይወርዳል ይጎርፋል። የመቆሚያው ጊዜው በጣም ይናፍቃል፣ በጣም ይናፍቃል። የማዕበሉ ድምፅ ድንፋታ ሁካታ የወረደው ከባርነት ውስጥ የፈለገው ብዙ ያልተለየ መልኩ ሞገዱ ቀጥሏል፣ አልታወቀም ልኩ። ሞገዱ ቀጥሏል፣ አልታወቀም ልኩ። ፈሶ እንዲህ የሚፈጥነው አንዲቷን ለመሬት ሊሸረሽራት ነው። ከጭንጫ መሬት ላይ አፈር ስለሌለ አደፍርሶ ሊወል ለመሬት አስመኘው፣ ለመሬት አስመኘው። የማዕበሉ ድምፅ ድንፋታ ሁካታ ከላይ የወረደው ከባርነት ውስጥ የፈለገው ብዙ ያልተለየ መልኩ ሞገዱ ቀጥሏል፣ አልታወቀም ልኩ። ሞገዱ ቀጥሏል፣ አልታወቀም ልኩ። ለሥጋ እንዳትጠቅም ፍሬ እንዳታፈራ አንጀት የሌለ ጎርፍ ምንም የማይራራ ከላይ ቢፈስ አቅቶት በውስጥ እየገባ መሸርሸር ጀምሯል የተክሏን አበባ፣ የተክሏን አበባ። የማዕበሉ ድምፅ
ያልተለየ መልኩ ሞገዱ ቀጥሏል አልታወቀም ልኩ ሞገዱ ቀጥሏል አልታወቀም ልኩ የማዕበሉ ድምፅ ድንፋታ ውካታ ከላይ የወረደው ከባርኔዎስ ውስጥ የፈለቀው ብዙ ያልተለየ መልኩ ሞገዱ ቀጥሏል አልታወቀም ልኩ ሞገዱ ቀጥሏል አልታወቀም ልኩ